እኔ ሀይሚ በጣም ነው ያናደርሽኝ፣ በጣም ማለት ነው። ምክንያቱም እዚህ ጋር እንደዚህ እየለመነሽ እኔ ብሩክ እንደዛሬ አሳዝኑኛ አቅም ማለት ነው። ምክንያቱም እንዲህ እየለመነሽ ለምንድን ነው እሱ አንቺ ማንም ሰው አየሽ፣ በቃ ሰዎች አሁን እኮ ሰዎች በቀላሉ አንቺን እንዴት አድርገው እንደሚያበሳጩ ወይ ደግሞ አንቺን እንዴት አድርገው ከብሩኬ መለያየት እንዳለባቸው አንቺ ውስጥሽን እያሳየሽ ነው ማለት ነው። ደካማ ጎንሽን እያሳየሽ ነው ማለት ነው። እንደዛ ከጎኔ ሆኜ እያለ ሲለምንሽ ከጎኑ እንደመሆን ምንም አይነት ነገርን እንደመጋፈጥ እስቲል እንኳን ካፍሽ አውጥተሽ ምንድነው በቃ ችግር የለውም ልጁም ከሆነ እናሳድጋለን ብለሽ አፋቸውን እንደማዘጋት አንቺ እንደዛ ብለሽ አልታገስም ወይ ደግሞ አልጋፈጥም ብለሽ እንደዛ መሆኑ በጣም ነው ያናድርሽኝ። በጣም እስቲል እንኳን ቤተሰብ ጋር እስከ መቅረት ድረስ አገርሽ እስከ መቅረት ድረስ ቡሬ ብቻውን እስከሚሄድ ድረስ እንደዛ ማድረግሽ በእውነት በጣም ነው ያናድርሽኝ። በጣም ማለት ነው መሆን የለበትም። እሱ አንቺ የደረሰብሽን ነገር እሱ ቢደርስ አንቺ ቢደርስብሽ እሱ እንደዚህ ጥሎሽ ቢሄድ ዝም ብልሽ ደስ ይልሻል? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ ማለት ነው። ዛሬ ደግሞ ተመልሼ መጥቻለሁ ማለት ነው። እውነት ለመናገር በጣም ነው የተናደርኩትኝ። በቃ የሆነ እንትን ብላ ትሄዳለች ብዬ ነበረ ሀይሜ የሆነ በቃ እንትን ብላ በቃ ብሩኬ አሳዝኗት ቢያንስ እንኳን ልክ አይደለሁም እንዴ እንደዚህ ማድረግ አልነበረብኝም ብላ እንትን ብላ ትሄዳለች ብዬ ነበር ያሰብኩት ማለት ነው። እሷ ግን በፍጹም እንትን ብላለች ማለት ነው። በጣም ነው ያናደደችኝ እውነት ለመናገር ሀይሚ፣ ምክንያቱም መጋፈጥ ነበረባት። ሁለተኛ ነገር ደግሞ ልጁም ከሆነ በቃ እናሳድጋለን እንሄዳለን ብላ ብትል፣ አሁን ግን ብዙ ሰዎችን ያስደሰተችው ብዙ ሰዎች ማለት ነው። በእነሱ በሚቀኑ ሰዎችን በጣም ነው ያስደሰተችው። እኛን ደግሞ የሚወዷቸውን ሰዎች ደግሞ በጣም ነው ያስከፋችሁ ሀይሚ ማለት ነው። እንደዛ ሲለምናት እንደዛ ማለት ለምሳሌ አንቺ እሱ የደረሰበትን ነገር አንቺ ቢደርስብሽ በአንቺ በኩል ቢሆንና ብሩኬ እንደዛ ከጎንሽ አልቆምም ብሎ ቢልሽ ምንድን ነው እሱ? ፍቅር ማለት ምንድን ነው እሱ? ታዲያ ካፈቀርሽ እኮ ምንም ነገር እኮ ትጋፈጫለሽ፣ በቃ ትጋፈጫለሽ። እስቲል እንኳን የሆነ የውሸት ዲኤንኤ አምጥታ እንኳን እንትን ብትል አንቺ ማሳፈር አለብሽ። ለምን ነገ እውነቱ እንትን ሲል ልጁ ወደ አባቱ መሄዱ አይቀርም። በቃ አንቺን እና እሱን ለማጣላት ውሸትም ከሆነ እውነቱ ሲጋለጥ ልጁ ወደ አባቱ መሄዱ አይቀርም፣ እሷ እውነቱን መቀበሉ አይቀርም። አንቺ ግን እንደዚህ ግን እንትን ካልሽ እነሱ ማንም ሰው ለወደፊትም የሚመጣ ሰው አንቺን በምን አይነት መልኩ ማበሳጨት እንዳለበት ወይ ደግሞ አንቺንና ብሩኬ በምን አይነት መልኩ ሰላማችሁን መንሳት እንዳለባቸው ጠንቅቀው እንዲያውቁና ውስጥሽን እንዲረዱ አደረግሻቸው ማለት ነውና እኔ ብሩኬ ብቻውን ቡታጅራ መሄዱ በጣም ነው ያናደደኝ። ከቤተሰብ ጋር ቀርተሽ ገና ለገና ፍራቻ ገና ለገና መጋፈጥን ፈርተሽ ገና እኮ ወደፊት እኮ ብዙ ነገር እኮ ሊጠብቃችሁ ይችላል፣ ብዙ ነገር ሊያጋጥማችሁ ይችላል። ለዛ ነገር እንደውም ሬዲ ሆነሽ እንደውም አንቺ ጠንካራ ሆነሽ ወደፊት እንደውም እናንተን እንደዚህ ልክ እንዳሁኑ አይነት ሰዎች ሊያጋጥሟችሁ የሚችሉ ሰዎች እንደውም ሊፈሩ እንዲገባቸው ነው እንጂ ከዚህ በፊትም እንደዚህ ነበረ፣ ስለዚህ እኛም አቅም ይኖረናል ብለው እንዲነሳሱ አታደርጉም ነበር ማለት። ስለዚህ ሀይሚ በጣም ትልቅ ስህተት ነው የሰራሽው። በእውነት በጣም ትልቅ ስህተት ማለት ነው። ለሚቀኑባችሁ ሰዎች ወይ ደግሞ በእንደዚህ አይነት ኬዝ ለሚመጡባችሁ ሰዎች አንቺ መንገድን የከፈትሽው በርን የከፈትሽው ማለት ነው። ስለዚህ እኔ እንጃ በጣም ስቲል እንኳን ያብሳላት ጋር ራሱ እንዴት ነው በጣም እንድትደሰት ነው ያደረግሻት። በቃ አብሳላት ራሱ ይሄኔ በጣም ደስተኛ ሆናለች ማለት ነው። ምክንያቱም የምትፈልገው እሷ እኔ ከህይወታቸው ወጥቻለሁ ብላ 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 አለች እንጂ በእርግጠኝነት ይሄኔ እሷ በጣም ደስተኛ ነሽ ማለት ነው። አንቺ ግን ብትጋፈጭና በቃ ዘራፍ አካኪ ዘራፍ ብለሽ ከሱ ጎን ብትሆኚ ማንም ሰው የአረገ ወለድኩለት የምትለውም አፈቀርኩት የምትለውም ላፈቅረው ነው የምትለውም በዚህ ወጥቶ በዚህ ገብቶ የምትለው እንደዚህ ያረኩ ብላ ለምትዘጋጀውም ሴት አንቺ ትክክለኛ እንትን ትሆኚ ነበር ማለት ነው። መሳሪያ ትሆኚ ነበር፣ አደገኛ ቦምብ ትሆኚባቸው ነበር ማለት ነው። አሁን ግን እነሱም በጣም አስደስተሻል። እኔ እንጃ በጣም ነው እንትን ያለኝ እና ዛሬ ደግሞ ከጓደኞቹ ጋር ብሩኬ በሰራው ቪዲዮ እውነት ለመናገር ተዘረፈ የሚባለውን ነገር ስሰማ በቃ በጣም ነው የደነገጥኩት ማለት ነው። በጣም ነበር የደነገጥኩትኝ። ገብቼ ግን ሳይ ፕራንክ ነው። ፕራንክ በመሆኑ በጣም ደስ ብሎኛል ማለት ነው። ግን ፖስተሩን አይቼ በጣም ነበር ያዘንኩትኝ ማለት ነው። እንግዲህ አሁን ምን አይነት ነገር ደግሞ እንደሚለቁልን ብሩኬ ከቡታጅራ እንግዲህ አናቅም። እሱን ደግሞ በጉጉት እንጠብቃለን ማለት ነው። ምን ይፈጠር ይሆን? ምን ይሆን? ያው እንግዲህ ብሩኬ ጠንካራ ነው።
በእርግጠኝነት ይጋፈጥና ነገሮችን ያስተካክላል የሚል ተስፋ አለኝ ማለት ነው። የመጨረሻ ደረጃ ላይ ደርሶ ይመለሳል የሚል ተስፋ አለ ማለት ነው። ምክንያቱም በጣም ጠንካራ ነው፣ ብዙ ነገሮችን አሳልፏል፣ ለወደፊትም ብዙ ነገሮችን ያሳልፋል። ግን ሀይሚ በጣም መስተካከል አለብሽ ማለት ነው። በጣም መታረም አለብሽ ማለት ነው። ጠንካራ መሆን አለብሽ፣ መጋፈጥ መቻል አለብሽ ማለት ነው። እንደዚህ ስቲል ከሀገርሽ እና ከቤተሰብሽ በዚህ መልኩ ለመቅራት ነገ ደግሞ እንግዲህ እኔ እንጃ በጣም አንቺ በቀላሉ በምን አይነት መንገድ ሊያጣምሩሽ እንደሚችሉ በር እየከፈትሽላቸው ነው ማለት ነው። ስለዚህ አሁን እሷ ራሱ ብቻውን በቡታጅራ መምጣቱ ራሱ ይሄኔ በጣም አስደስቷታል። በጣም የሌለ ማለት ነው አንቺ አለመኖርሽ እና አንቺ ከጎኑ መቆም ነበረብሽ። ከዚህ ቀን ከጎኑ ካልቆምሽ መቼ ቀን ነው ከጎኑ የምትቆሚው? ስለዚህ ማልቀስ በዚህ ወጥቶ ገና ለገና ፍራቻ፣ ገና ለገና የሰው አፍ፣ ገና ለገና ምንም ነገር ካልተጋፈጥሽ እና ፊት ለፊት ካልቆምሽ ምንም አይነት የሚመጣ ነገር የለም። ስለዚህ ከፊት ለፊት ላይ መጋፈጥና እንትን ማለት ነበረብሽ ማለት ነው። ስለዚህ ትልቅ ስህተት ነው የሰራሽው፣ ትልቅ ማለት ነው። ግን ለወደፊትሽ ትምህርት ይሁንሽ ማለት ነው። እስቲል እንኳን አስቢ ብሩኬ ይሄንን ነገር በቃ አስተካክሎ ምን ብሎ ልጁ ያንተ አይደለም ምናምን ተብሎ እንትን ቢባል አስቢ እንግዲህ አንቺ ምን ያክል እንደሚጸጽትሽ። ምክንያቱም ከጎኑ ባለመጋፈጥሽና ስቲል ፈርተሽ በመቅረትሽ ራሱ ይጸጽትሻል ነገ ማለት ነው። ምን ብለሽ ነው ብሩኬን እንትን የምትይው? እሱ ግን ቀና ብሎ እንትን ብሎ ይናገርሻል። አንቺ ግን ምንድን ነው እሱ የምትይው? ገና ለገና ፈርቼ ገና ለገና መጋፈጥ እንትን ብዬ ወይ ደግሞ ልጁ ያንተ ነው ብለሽ እንትን ብትይ ነው ብለሽ ራሱ ብትይ በቃ ቢሆንም ባይሆንም እንኳን እርግጠኛ ስላልሆንሽ እርግጠኛ የሆነ የተረጋገጠ ነገር ስለሌለ ሄደሽ መጋፈጥ ነበረብሽ። ከዛም በኋላ ፍቅራችሁ ይጨምራል እንጂ አይቀንስም ማለት ነው። ነው ብላ ብትልሽ ራሱ በቃ ችግር የለም እናሳድጋለን፣ ምንም ችግር የለም ልጃችንን አብረን እናሳድጋለን፣ ከፈለግሽ ስጭን፣ ከፈለግሽ አንቺ ጋር ሆኖ እንረዳዋለን ብለሽ እንደውም ማሳፈር ነበረብሽ ማለት ነው። እንደዛ ማድረግ ነበረብሽ። ያ ነገር ደግሞ መጨረሻ ላይ ደግሞ እውነቱ ሲጋለጥ የአንቺና የብሩኬ ፍቅር ይጨምራል እንጂ አይቀንስም ማለት ነው። ስለዚህ እኔ እንጃ እኔ ቡታጅራ መቅረትሽና ከብሩኬ እንደዛ ሲለምን እኔ እንደዛ አሳዝኖኝ አቅም ማለት ነው። ከጎኔ ቁሚ እያለ ሲለምንሽ አንቺ ከጎኑ ያልቆምሽ ማን ከጎኑ ሊቆም ነው? እስቲ ልጁ እንኳን ቢሆን እንደው አንቺ በቃ የእውነት የሚወድሽ አንቺን ነው፣ የእውነት የሚያፈቅርሽ አንቺን ነው። የእውነት እንደሚያፈቅርሽ የእውነት እንደሚወድሽ ታውቂያለሽ። ስለዚህ ያንን ነገር ራሱ ማገናዘብ ነበረብሽ ማለት ነው። እና ለማንኛውም ሀይሚ በጣም ነው ያበሳጨሽኝ በቡታጅራ መቅረትሽ ማለት ነው። ብሩኬ ፈጣሪ ከአንተ ጋር ይሁን፣ በድል እንደምትመለስ ተስፋ እናደርጋለን ማለት ነው። ቡታጅራም ሆነ ምርጥ ቪዲዮ እንደምትለቅልን ተስፋ እናደርጋለን። ለዛሬው የነበረን ቪዲዮ ይሄን ይመስላል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ እጅግ በጣም አመሰግናለሁ። ክበሩልኝ፣ ሰላም ሁኑልኝ።